በዓለም ላይ በተለያዩ ቋንቋዎች ተተርጉሞ መነጋገሪያ የሆነውና የብዙዎችን ልብ የሰበረው የሜክሲካዊቷ ታዋቂ ቲክቶከር ላይቭ ላይ እያለች መገደል ወጣቷ በገዛ ጓደኛዋና በቀድሞ የፍቅር አጋሯ የተሰራባት ሴራ ምንድን ነው? ወጣቷ ስትገደል እያየቻት ጓደኛዋ ያደረገችው አሳፋሪ ነገርስ ምን ነው የሚለውን በስፋት በዝርዝር መረጃችን የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ዶናልድ ትራምፕ የአውሮፓ ሀገራት ላይ ለመጣል የወሰኑት ታሪፍ ከባድ ቁጣን ቀሰቀሰ። ይህንንም ጉዳይ በስፋት እንመለከታለን። በሌላኛው መረጃችን ደግሞ በመቀለ ከተማ የሚገኙ ፍርድ ቤቶች ከግንቦት 11 ቀን 2017 ዓ.ም ጀምሮ ስራ አቁመዋል። በከተማ የሚገኙ የፍትህ አካላት ለስራ ማቆማቸው ያቀረቡት ምክንያት ደህንነታችን አደጋ ላይ ወድቋል የሚል ነው። በክልሉ የተፈጸሙ ከባድ ወንጀሎችን ለማየትና ፍትሃዊ የፍርድ ውሳኔ ለመስጠትም ለደህንነታችን ዋስትናና ከለላ ስለሌለን የሚመለከተው አካል መፍትሄ ያበጅልን በሚል ከባባድ ጥያቄዎችን እያነሱ ይገኛሉ። ታዲያ በመቀለ ምን ተፈጠረ? ይህንን ጉዳይ አስታኮ የሚለውንም በስፋት እንመለከታለን። በሌላኛው መረጃችን ደግሞ ትራምፕ ሩሲያን በተመለከተ የሰጡትን ምላሽም በዝርዝር መረጃችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የአቢሲኒያ ዴይሊ ቤተሰቦቻችን በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ አነጋጋሪ መረጃዎችን በየዕለቱ የምናስደምጣችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃዎቹ እናመራለን። ወደ አስቀደምንላችሁ መረጃችን ስናመራ ዓለም ላይ በተለያዩ ቋንቋ ተተርጉሞ መነጋገሪያና የሰውን ልብ የሰበረው የሜክሲካዊቷ ግድያ አሟሟት በጣም በምትወዳትና በምታምናት ጓደኛዋና ኤክስ ቦይፍሬንዷ ጋር በመሆንም ነው። ሟች ከመገደሏ በፊት ገዳይ ጓደኛዋ ከተባባሪዎቿ ጋር አቅዳ ከጨረሰች በኋላ ከ3 ቀን በፊት እንደምታስገድላት 3 ጊዜ አንዴ ደረቷ አንዴ ጭንቅላቷን እንደምትመታ በሽጉጥ ሪያክት እያደረገችባትም ነበረ። ላይቭ ላይ ሟች የሆነችው ቲክቶከርም ከላይቭ ካሜራ ስታጎነብስ ገዳይ ጓደኛዋ አይኗን ገልብጣ በሚያስፈራ እይታ እያየቻት ነበር። ላይቭ ሪከርድ ቪዲዮም ቲክቶኩን አሁን ላይ አጨናንቆታል። የሞቷ ቀን ላይቭ የምትገባበት ሰዓት ጠብቃ የምትወደውን ስታርባክስ የሚያስፈራ ሻንጉሊት የላከችላት ስታርባክስ ከለሩ በጣም የደማ አድርጋ ላከችላት። ከዚያም ደም ጠጪ ማለት ነው በቃ ላይቭን ልዝጋ ስትላት አያት ተዝጊ ሌላኛው ስጦታ ሲመጣልሽ ሪአክሽንሽን ማየት ፈልጋለሁ እያለቻት ገዳይ በሽጉጥ ሲመታት ነፍሷ ሲወጣ ለማየት ለመሳቅ ነበር። ይህ ጉዳይ የበርካቶችን ልብ ሰብሯል። ገዳይ ጓደኛዋ ቀጣይ ስጦታ የሚያመጣልሽ ሰው ፊቱ የተሸፈነ ሰው ነው ስትላት ሟች ቲክቶከርም በጣም ተደናገጠች። ከሰከንድ በኋላ ፊቷ ተቀያይሮ ይህ ስጦታ ምንድነው ስትላትም ጠብቂም ስትል ምላሽን ሰጠቻት። ውስጧ በጣም ፈራ። አይኗ ከና አይላሿ ውበት በፍራቻ የበር አይነ ስር ናቸው። በዚህ ልብ የሰበረ የነፍስ ግድያ በጣም በምትወዳት ከማንምና ከምንም በላይ በምታምናት ገዳይ ጓደኛዋና ኤክስ ቦይፍሬንዷ ጋር ሪያክቷን በካሜራ በቀጥታ ስርጭት በላይቭ ለመከታተል ነበር። ሟች የተሸፈነ ሰው ነው ስጦታው የሚያመጣልኝ ስትላት ምንድነው ብላ ፈርታ ተደናግጣ ነበር። ያ ስሜቷን አድምጣ ከዛ ቦታ ዞር ብትል ኖሮ ላይቭን ዘግታ በትወጣም ምናልባትም አትገደልም የሚሉ የተለያዩ መልእክቶችም በተለያዩ ማህበራዊ ትስስር ገጾች ላይ እየተጋሩ ተመልክተናል። ወደ ቀጣይ መረጃችን ስናመራ በመቀለ ከተማ የሚገኙ ፍርድ ቤቶች ከግንቦት 11 ቀን 2017 ዓ.ም ጀምሮ ስራ ማቆማቸውን ከዚህ ቀደም ዘግበንላቸዋል። በከተማ የሚገኙ የፍትህ አካላት ለስራ ማቆማቸው ያቀረቡት ምክንያት ደህንነታችን አደጋ ላይ ወድቋልም የሚል ነው። በክልሉ የተፈጸሙ ከባድ ወንጀሎችን ለማየትና ፍትሃዊ የፍርድ ውሳኔ ለመስጠት ለደህንነታችን ዋስትናና ከለላ ስለሌለ የሚመለከተው አካል መፍትሄ ያበጅልን የሚል ጥያቄም አቅርበዋል። የመቀለ ከተማ ማዕከላዊ ፍርድ ቤት ምክትል ፕሬዝዳንት አቶ ስዬ ኪዳን ገብረ እግዚአብሔር እንደሚሉትም ለስራ ማቆማቸው ዋነኛ ምክንያት ሲንከባለሉ የመጡ ችግሮች ናቸው። እስካሁንም ስንሰራ የነበረው ችግሮቹን ችላ ብለን ነው ያሉት አቶ ስዬ ኪዳንም ከዚህ ቀደም ስራ እንድናቆም የሚያደርጉ በርካታ ምክንያቶች አልነበሩም ማለት አይደለም ሲሉም ገልጸዋል። አሁን ያጋጠመን ችግር ከህልውናችን ጋር የተያያዘ በመሆኑ ከመኖርና አለመኖር ጋር የተያያዘ ችግር ስላጋጠመን ነው ያቆም ነው ሲሉም አስታውቀዋል። ከቤት ወደ ስራ ቦታ ከስራ ቦታ ወደ ቤት በምናደርገው እንቅስቃሴ ዋስትና የሚሰጥ የጸጥታ ስራ እየተሰራ አይደለም ሲሉም ጠቁመዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የነገሩት የመቀለ ከተማ የአንዱ ክፍለ ከተማ ዋና
አቃቤ ሕግም በክልሉ የተፈጠረው የፖለቲካ ሽኩቻ ፍርድ ቤት ድረስ ተከትሎ መጥቷል ሲሉም ለመረጃ ምንጫችን ተናግረዋል። አንዱ ቡድን አንዱን ለማጥቃት በሚደረግ የሴራ ፖለቲካ የፍርድ ሂደቱም እየተረበሸ ይገኛል ሲሉም ጠቅሰዋል። በክልሉ የተፈጠረው ሁለት ጎራ አንዱን ለማጥቃት የሚደረግ እንቅስቃሴ በፍርድ ሂደቱም ላይ ጥላውን አሳርፏል ሲሉም ገልጸዋል። ከለላ ያስፈልገናል፣ አናርኪ አሊያም ደግሞ ስርዓት አልበኝነት ተፈጥሯል ያሉት ዋና አቃቤ ሕጉ የከፍተኛ ባለስልጣናት ዘመድ አዝማድ ፍርድ ቤት ሲቀርቡ የፍርድ ቤቱን ሂደት ለማዛባትም ከማስፈራራት እስከ እውከት መፍጠር ይሄዳሉ ሲሉም ተናግረዋል። ግንቦት 8 ቀን 2017 ዓ.ም የተፈጠረውን ክስተትም እንደ አብይነት አንስተዋል። በዕለቱ ሲታይ በነበረው የፍርድ ቤት ሂደት በክልሉ የጸጥታ ኃይል ውስጥም የሚገኙ ባለስልጣናት ልጅ በነፍስ ማጥፋት ወንጀል ተጠርጣሪ ሆኖ መቅረቡን በመግለጽ ይህም በፍርድ ስርዓቱ ላይ ተጽዕኖ አስከትሏልም ብለዋል። አቃቤ ሕጉ የግድያ ወንጀሉ አቶ ጌታቸው ረዳ የጊዜ አስተዳደር ፕሬዝዳንት በነበሩበት ወቅት የተፈጸመ ነው። በአንዲት ሴት ግድያ ተጠርጥሮ ለእስር የተዳረገው በክልሉ የጸጥታ ኃላፊነት ቦታ በክልሉ ፖሊስ በምክትል ኮሚሽነርነት የሰሩና በአቶ ጌታቸው የተባረሩት ባለስልጣን ልጅ ነው ሲሉ ለመረጃ ምንጫችን ተናግረዋል። ግድያው ራሱ ፖለቲካዊ መልክ ያለው ተደርጎ ነበር የተወሰደው ሲሉ ያስታወሱት አቃቤ ሕጉ በነፍስ ማጥፋት ወንጀል ተጠርጥሮ ፍርድ ቤት የቀረበው ልጅም አባት በአቶ ጌታቸው መባረራቸውን ተከትሎ ለማጥቃት የተፈጸመ ነው የሚል በአንድ ጎራ ወሬው ይናፈስ ነበርም ብለዋል። በተመሳሳይ በሌላኛው ጎራ የሚገኙት በወቅቱ አቶ ጌታቸው ረዳ መንግስት ደካማ ነው፣ ምንም አያመጣም ለማስባልና ለማሳጣት ሆን ተብሎ የተፈጸመ ግድያ ነው የሚል ትርክትም ይናፈስ ነበርም ሲሉም ገልጸዋል። በግድያው የተጠረጠረውን ግለሰብና ተባባሪ ናቸው የተባሉ ግለሰቦችም ለፍርድ ቤት ያቀረበው አቃቤ ሕግም ባቀረበው ማስረጃ ተጠርጣሪዎቹ ልጅቷን ከገደሉ በኋላ የሞባይል ስልኳን ወስደውታል። በግድያ የተጠረጠረው የባለስልጣኑ ልጅም ልጅቷ በተገደለችበት ዕለት በሟች የስልክ ቀፎ ላይም ሲም ካርዱን በማስገባት እንደተጠቀመበትም አቃቤ ሕግ ከቴሌ ያገኘው ማስረጃ ያሳያልን ብለውናል። በተመሳሳይ የገዳይ ተባባሪ ነው ተብሎ የተጠረጠረው ግለሰብም በዕለቱ ከምሽቱ 5 ሰዓት ላይ ሲም ካርዱን በሟች የስልክ ቀፎ ውስጥ በማስገባትም እንደተጠቀመበት የቴሌ ማስረጃ ያሳያል ሲሉም ተናግረዋል። ይህም በነፍስ ማጥፋት ወንጀል የተጠረጠረውን ልጅ አባት ለማሳጣት የቀረበ የቴሌ ማስረጃ ነው በሚልም ተተርጉሞ በተከሳሽ ቤተሰቦች ዘንድ ተወስዷል ያሉን አቃቤ ሕግም ለዚህም ማስፈራሪያና ዛቻ መበራከቱንም አስታውቀዋል። የገዳይ ቤተሰቦች የፍርድ ሂደቱን የሚያውኩ በርካታ ተግባራትን እየፈጸሙ በትዕግስት ታልፈዋል ያሉት አቃቤ ሕጉ በተደጋጋሚ በፍርድ ቤት ቀጠሮ ቀናትም በፓትሮል የተደገፈ የማስፈራራትና የማሸማቀቅ ተግባር ሲፈጽሙ ነበርም ብለዋል። በፍርድ ቤት ውሳኔ ላይ ተጽዕኖ ለማሳደር ታርጋ የሌላቸው በርካታ ወታደሮች የጫኑ ፓትሮሎችም ያንዣብቡ ነበር ሲሉም አስታውሰዋል። በመጨረሻም በተለይም ደግሞ ግንቦት 8 ቀን 2017 ዓ.ም በኋላው በፍርድ ሂደት ማጠቃለያ ላይ ተጠርጣሪው ጥፋተኛ ሆኖ በመገኘቱ አቃቤ ሕግ ሞት እንዲፈረድበት የፍርድ ሀሳብ ማቅረቡን ተከትሎ የገዳይ ቤተሰቦች ሁከትና ግርግር ፈጠሩም ብለዋል። ወንበር አንስቶ ዳኞች ላይ እስከ መወርወር የደረሰ ተግባር ተፈጽሟል ሲሉ በመግለጽም በዕለቱ ዳኞችም ከፍርድ ቤት ሸሽተው መውጣታቸውን አስታውቀዋል። አቃቤ ሕጉ አክለውም ከግንቦት 11 ቀን 2017 ዓ.ም ጀምሮ የፍርድ ቤት ስራ የቆመው ከለላና ዋስትና ይሰጠን የሚል ብቻ ነው። ለደህንነታችን ዋስትናና ከለላ ተሰጥቶን ወደ ስራ እንመለስ የሚል ጥያቄያችን እስኪመለስ ነው ስራ ያቆምነው እንጂ አድማ እያካሄድን አይደለም ሲሉም ነው የገለጹት። ወደ ቀጣይ መረጃችን ስናመራ ትራምፕ ሩሲያ ጦርነቱን ለማቆም ዝግጁ አለመሆኗን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ መሪዎች ጋር በስልክ ባደረጉት ውይይት ፕሬዝዳንት ፑቲን እያሸነፍኩ ነው ብለው እንደሚያስቡና ለሰላም ድርድር ዝግጁ እንዳልሆኑ ተናግረዋል። ታዲያ እነዚህ የአውሮፓ መሪዎች የፑቲንን አቋም ቀድሞኑ የሚያውቁት ቢሆንም ከትራምፕ ሲሰሙት ለመጀመሪያ ጊዜ ነው። ምንም እንኳን ትራምፕ ፑቲን ለሰላም ዝግጁ አይደሉም ወደሚለው ሐሳብ የመጡ ቢመስሉም ዘለንስኪንና የአውሮፓ መሪዎችም እንደሚፈልጉት በሩሲያ ላይ ጠንካራ አቋም መውሰድ አልቻሉም። ፕሬዝዳንት ትራምፕ በመጀመሪያ ፑቲን የተኩስ አቁም ስምምነቱን ካልተቀበሉ ማዕቀብ ሊጥሉ እንደሚችሉ ሐሳብ አቅርበው የነበረ ቢሆንም አሁን ላይ ግን ሐሳባቸውን በድጋሚ ቀይረዋል። በዚህም ትራምፕ በማዕቀቡ ምትክም ከሰኔ አጋማሽ ጀምሮ በሩሲያና በዩክሬን መካከል ፈጣንና አነስተኛ ንግግር በቫቲካን እንዲካሄድም ግፊት እያደረጉ ይገኛሉ። የአውሮፓ ህብረት ትራምፕ በፑቲን ላይ ተጨማሪ ማዕቀቦችን እንዲጥሉ ለማድረግ ያደረገውን ጥረት ባይሳካም የፑቲንን አቋም ትራምፕን ጨምሮ ለሁሉም ሰው ግልጽ ለማድረግ ረድቶታል ሲልም አናዶሉ ዘግቧል። በተያያዘ መረጃ ፕሬዝዳንት ዶናልድ ትራምፕ 50 በመቶ ታሪፍ ለመጣል የዛቱበት 27 አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር ያለው የንግድ ግንኙነት በማስፈራራት ላይ የተመሰረተ መሆን የለበትም አለ። የህብረቱ የንግድ ኃላፊ ማሮስ እንደሚሉትም ከአሜሪካ ጋር ያለው የንግድ ስምምነት በአክብሮት ላይ እንዲመሰረት ቁርጠኛ ነን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ማንኛቸውም እቃዎች ላይ 50 በመቶ ታሪፍ ለመጣል መዛታቸውን ተከትሎ ነው የምላሽ ከህብረቱ የተሰማው። የአውሮፓ ህብረት ለሁለቱም ወገኖች የሚሰራ ስምምነትን ለማረጋገጥ እየሰራ ነው፣ ቁርጠኛም ነው ሲሉ የአውሮፓ ህብረት የንግድ ኮሚሽነር
ኮሚሽነር ማሮስም ከአሜሪካው የንግድ ተወካይ ጃምሶን ግሬድ እና ከንግድ ጻፊ ሃዋርድ ሉትኪን ጋርም ከተወያዩ በኋላም ገልጸዋል። የአውሮፓ ህብረትና የአሜሪካ ንግድ ግንኙነት ወደር የለሽ ነው። ይህም በጋራ መከባበር መመራት እንጂ በማስፈራሪያ ላይ የተመሰረተ መሆን የለበትም። ጥቅማችንን ለማስጠበቅ ዝግጁ ነን ሲሉም አክለዋል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።